ኢየሱስ ክርስቶስ በተሰቀለበት በሞተበት ወቅት ደቀ መዛሙርቱ እያለፉ የነበሩበት ሁኔታ በእውነት ቀላል አልነበረም። ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሞት እርሱ የአባቱን ፈቃድ ለማድረግ በመስቀል ላይ ሞታል። የሰው ልጆችን ኃጢአት ለማስወገድ በመስቀል ላይ ሞታል። ሲሞት ይሄንን ሁሉ ነገር ተሸክሞ ነው የሞተው። እሱ በሞተበት መጠን ግን የሚከተሉት ደቀ መዛሙርት የኢየሱስን ሞት አንደርስታንድ አላረጉ እና እነሱም አብረው እየተሰቃዩ ነበር። የሱ ሞት በእነሱ ህይወት ላይ ያመጣው ዲስአፖይንትመንት ቀላል አልነበረም። በጣም ነው ዲስአፖይንት ያደረጋቸው። ተስፋ አድርገው የነበረው ሲከተሉት የነበረው በጣም ለትልልቅ አጀንዳ ነው። ፖለቲካሊ በጣም ትልልቅ አጀንዳ ነበራቸው ሲከተሉት። ምክንያቱም የሮም መንግስትን ገልብጦ እስራኤልን አቋቁሞ በጣም ቆንጆ ቦታ ይሰጠናል የሚል በጣም ትልቅ ተስፋ ነበረ እነ ጴጥሮስ ጋር። እሱ ተመክቶባቸዋል። በቃ እንዲህ 5 እንጀራና 2 ዓሣ ይዞ አገር የሚያበላ ሰውዬ ነው። በጣም ብዙ ታሪክ ይሰራል ብለው እየጠበቁት ነው። ቤታቸውን ትተው ነው የወጡት። ስራቸውን ጥለው ነው የወጡት። መረባቸውን ሰቅለው ነው የወጡት። ሁሉ ነገር እርግፍ አድርገው ነው የተከተሉት። አሁን ኢየሱስ ሲሞት ይሄ ሁሉ ነገር ነው ተሰብስበው የሞተው። ተስፋ የሚባል የላቸው። በጣም ዲስፐሬት፣ በቃ ወገባቸው ተቆርጧል፣ አቅም አጥቷል። በራቸውን ቆልፈው ለብቻቸው ቁጭ ብለዋል። ኢየሱስ መስቀል ላይ ሲሞት የነሱ ተስፋ አብሮ ነው የጨለመው። በእርግጥ የሞተበትን ዓላማ በሞተበት መጠን ስላልተረዱት ተስፋ አድርገነው ነበር። ሞተ። ተስፋ አድርገነው ምን ያደርጋል? ኢየሩሳሌምን እስራኤልን ይቤዣል፣ ነፃ አውጫችን ነው፣ ዲሊቨር ያደርገናል ብለን እንደ ጥንት ነገስታት እንደነ ዳዊት፣ እንደነ ሳኦል፣ እንደነ ጌዲዮን፣ እንደነ ትልልቆቹ እስራኤልን ነፃ ያወጣል ብለን ነበር። ደግሞ ነፃ አውጪ ይመስል ነበር። ደግሞ አቋሙም ይመስላል ያለውን የሚያደርግ አይነት ነው። በጣም የታመነ ነው። ተስፋ አድርገን ነበር። ሞተ። መነሳት ከባድ ነው። መሞት ማንም ይሞታል። መነሳት የብቻው ነው። መነሳቱን ላለመቀበል ነው መሞቱን መካድ የሚፈልግ። ኢየሱስ ሲሞት ደቀ መዛሙርቱ በሐዘን ቢዋጡ የሆነ ሰፈር ደግሞ ደስታ ነው። ፈሪሳውያን፣ ሊቀ ካህኑ፣ እነሱ መንደር ደግሞ ትሬት ነበር። ኢየሱስ ለነሱ አገልግሎታቸውን አደብዝዞታል። ክህነታቸውን ወደ አደባባይ አውጥቶ ማንነታቸውን ገልጦታል። በኖራ የተለሰኑ መቃብር እንደሆኑ፣ ግብዞች እንደሆኑ ኢየሱስ እየገለጣቸው ነው የነበረው። ሕዝቡን ሲያደነዝዙ ነው የኖሩት። ኢየሱስ መጥቶ ከሕዝቡ ላይ መጋረጃ ገፏል። ትሬት ሆኖባቸዋል። ቤተ መቅደሳቸው መጥቶ ሕዝባቸውን ይዞባቸው ሄዷል። የሚመርጠው ደግሞ ካህን ምናምን አይደለም፣ አሳ አጥማጅ፣ ቀራጭ፣ ኃጢአተኛ ነው የሚመርጠው። አልተመቻቸውም። ሲሞት ተደስተዋል። ያዛ ሰፈር በጣም ትልቅ ፌሽታ ነው፣ ደስታ። እዚህ ሰፈር ደግሞ ጨለማ ነው፣ ሐዘን። ፈሪሳውያንና ሊቀ ካህኑና የሕግ መምህራን መጡ። እንግዲህ በሰንበት ቀን ምንም ነገር አይደረግም። ባይዘውል ሕግ አዋቂዎቹ ሕግ እየጣሱ ምንም እኮ አይደረግም እና እንዲያደርግላቸው እየጠየቁ መጡና እንደዚህ ያሉት። ጲላጦስን ሲጠሩት ክቡር ሆይ ብለው፣ ኢየሱስን ሲጠሩት አሳች፣ ኢየሱስን የሚያክል መሲህ አሳች፣ ዲሲቨር አሉት። ይሄኛውንስ ክቡር ሆይ ሰር የተጠቀሙት ቃል ባይዘው ኩሪዮስ የሚል ነው። ለኢየሱስ የሚጠቀሙት ቃል ክቡር ሆይ በጣም ዝቅ ብለዋል። ሊቀ ካህኑ ምናምን በጣም ዝቅ አሉና አቤት አላቸው። ይህ አሳች ሞቷል እኮ አሳች ብለውታል። ሐሰተኛው ብለውታል። ጋኔን ያደረበት ብለውታል። ውሸታም ነው ብለውታል። ኃጢአተኛ ብለውታል። እግዚአብሔር ያልሰጠውን ስም እያነሱ ይለጥፉበታል። ኢየሱስ እንዴት አልከኝ? ጲላጦስ ኢየሱስን በደንብ የሰማው ይሰቅለው ሲል እስቲ አውራ ሲል ኢየሱስ ጸጥ። አንተ እስቲ ምን እያወራህ ነው? ግን እንደዚህ አገሩን ሁሉ በአንድ ያቆምከዋል። እስቲ አውራ ሲል ዝም አለው ይላል። በጸጥታው ተደነቀ የሚል ቃል። ምክንያቱም ሰው መልስ ሰጥቶ ማምለጥ ነው አይፈልገው። ይገርማል ንጉሥ በእንትን አይደለም፣ እኔው ከፈለክ ምስክር ጠይቅ። ኢየሱስ ጸጥታ ወደ ውስጥ ነው ባይዘው። ጲላጦስ እንደዚህ ያለ ልገልህም ላድንህም ይችላል። ኢየሱስ እንዳለ ነፍሴ ታተን ይችላል ከላይ ካልተሰጠው በቀር ይሄን ማድረግ የሚችል እና ተሰጠ። ጴጥሮስ እንደዚህ ያለ አስቀድሞ የነበረውን ያንን ምክርህን ለማድረግ ነው የተቀመጡት። ድንገት አይደለም የመጡት። ዲዛይን አድርገዋል። የኢየሱስን ሞት እግዚአብሔር ዲዛይን አድርጓል። አርኮን አይደለም፣ ይሄ የዚህ ዓለም ገዢ አይደለም ዲዛይን ያደረገው። ቀድሞ ያዘጋጀውን ያንን ለመፈጸም ነው ያለው። ባይዘው ኢየሱስ ሞተ አይደለም ያለው ጴጥሮስ፣ ያንን ለማድረግ ተሰበሰበ። ዛሬም አለ ጴጥሮስ ሲጸልይ አቤቱ ወደ ዛቻቸው ተመልከት። ሚስቱ ሕልም አይታ ነበር ይላል ዮሐንስ ወንጌል ላይ። ሕልም አይታ ትጨነቃለች። እንዲህ ያለችው መጣ ይህን ሰውዬ እንዳሰቀል ለምን እኔ በሕልሜ ስሰቃይን ያደርኩት ይሄ ሰው የንጹህ ሰው ነው እንዳሰቅለው አለችው። ጲላጦስ ግን ለወንበሩ ተጠንቅቆ ተይ አላትና በካህናትና በአለቆች አሳልፈው ሰጠው። የፈለጋችሁትን አርኩበት። እጁን ታጠበ። ከዛ ከደሙ ንጹህ ነኝ
አለ። እግዚአብሔር ግን በየምዕራፉ አነሳው። ጲላጦስ አሳልፎ እንደሰጠው ነው። መጡና እንደዘሩት በሕይወት እያለ አንተ የምታውቀው ኢየሱስ ነው። እኛ በየምኩራቡ በየመንገዱ ሰምተን ማለት ምን ብሎ ሰብኳል? እሞትና እሺ እቀበራለሁ ብሎ መሞት ተናግሯል። መቀበሩንም ከዛስ በሶስተኛው ቀን ግን እነሳለሁ ብሎ እና አለ ጲላጦስ። ይኸውላችሁ የይነሳል ትምህርት አይደለም ትምህርታቸው። ደቀ መዛሙርቱ ሌሊት መጥተው ሰርቀውት ወስደው ትንሣኤ ሆነ ብለው ክሌም እንዳያረጉ ከደጅ አይደለም ገብተው ያወጡት ከውስጥ ነው ተወሰደ። እኛም ከዚህ እንደሚወስድ መጥተው ወስደውት ሪዘሬክሽንን ክሌም እንዳያረጉ እና ጠባቂ መደበልን እስከ ሶስተኛ ቀን። በሶስተኛ ቀን እነሳለሁ ያለው ከ3 ቀን በኋላ ችግር የለውም እስካለባት ቀን ድረስ ግን አደራ ጠባቂ መደባሉትና እንደዚህ ነው። አለበለዚያ መጥተው ከሰረቁት ከፊተኛው ስህተት ይልቅ የኋለኛው የባሰ ነው። የፊተኛው ስህተት ያሉት ምን መሰለህ? እኔ ክርስቶስ መሲህ ነኝ ብሏል። የኋለኛው ስህተትስ ከሞት ተነስቷል ከተባለ የእግዚአብሔር ልጅ ነው ሊባል ነው። ከሞት ከተነሳ የእግዚአብሔር ልጅ ሲሞትስ መሲያችሁ ነኝ ብሎ ነው የሞተው። እሱም ስህተት ነው አሉ። አዎ እኛ እድል ሰጥተኑ ነው ይህንን ሁሉ 3 ዓመት ተኩል እየቆመ ሲሰብክ የከረመ። አሁን እድል መስጠት የለብንም። ደቀ መዛሙርቱ መጥተው ከወሰዱት ይህን ሰውዬ የኋለኛውን ስህተት ማረምም ማጠፍም አንችልም። ጳውሎስ እዚህ ላቸው ለዚህ ወንጌል ተለየው አለ። ምንድነው ወንጌል? የሮም ቅዱሳን ወንጌል ምንድነው እስቲ ተርጉመው ሲሉት በሥጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን በኃይል በመነሳቱ የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው። ከሞት ብድግ ሲል የእግዚአብሔር ልጅ ነው የተባለ። አሁን እነዚህ ፈሪሳውያን እንደዚህ ያሉ ሲሞት መሲህ ነኝ ብሎ ክሌም አድርጓል። መቃብር ውስጥ መጥተው ከሰረቁት ደግሞ የእግዚአብሔር ልጅ ነው ሊባል ነው። ሙሉ በሙሉ ከጨዋታ መቆጣቸው እና ጠባቂ መድብን የሮም ወታደሮች ፉሊ አርምድ የሆኑ ጋሻ፣ ጦር፣ ፍላጻ በሙሉ የታጠቁ 4 ወታደር ነው እና ድንጋዩ መንከባለል እንደማይችል አድርገው ዘጉትና መዝጋት ብቻ ሳይሆን በማህተም ከጥቅ እስከ ጥቅ ታሸገ። አሁን ድንጋይ ማንከባለል አይደለም ከባድ፣ ማህተም መቁረጥ። የቄሳርን ወንበር ከመነቅነቅ እኩል ነው የሚቆጠረው። ያቺን በቄሳር ስም ያለች ማህተም ብትቆር የሮምን መንግስት እንደመነቅነቅ። ስለዚህ ማህተም ይደረግበታል። ድንጋይ ዘጉ፣ ማህተም አረጉ፣ 4 ጠባቂ ገደቡ። በሰላም ሮማውያን ባይዘው የኢየሱስ መሞት የኢየሱስ መቀበር ፈሪሳውያን ጉዳያቸው ጠባቂዎች ባይዘው አይሁዳውያን አይደሉም፣ ሮማውያን ናቸው ጠባቂ። ጉዳያቸው አይደለም የነሱ ክርስትና የነሱ ጁዳይዝም ስለተመደቡ ብቻ ነው ቆመው። ፈሪሳውያን እነሳለሁ ብለዋል ነው ሞቶ ወሬያቸው። ደቀ መዛሙርቱስ ሞተ በቃ ትልቅ ነው ድንጋዩ ይልና የሚመጡ ሴቶች ነበሩ። ማን ያንከባለል ሲል አንድ ግልጥ መልአክ ተሰነሩት አንከባለል ይላል። እኔ በጣም የሚገርማችሁ ጠባቂዎቹንም ኖቲስ አላረጋቸው መልአኩም ኢሹ ለመሆን አይደለም የመጣው የኢየሱስን ትንሣኤ ለማድመቅ ነው። እሱ አመጣጡ መነሳቱን ለመናገር ነው እንጂ መልአኩ ኢየሱስን ለማስነሳትን ምናምን አይደለም የመጣው። ኦልሬዲ ተነስቷል ኢየሱስ እኮ ማርያም ናት እንደው መጣች ሽቶ ልቀበል ብለ መጣች ማን እያለች ነው መጣች። አንከባለሉ ቁጭ ብሏል አንድ መልአክ። ኢየሱስ በዚህ የለም ተነስቷል ሂጂና ንገሪያቸው ብሏት መነሳቱን ሄዳ እንድታወራ ነግሯት ተመልሶ መልአኩ ሲሄድ ጠባቂዎቹ ይላል እንደ ሞተ ሰው ደርቀው ቆመው ነበር። ሞት ተሸንፏል። ይዛን ቀን አይ መላእክቱ በጉጉት ይጠብቃሉ ሞት መሸነፉ። የዚህን ቀን ሞት ተሸንፏል። እሱን ለማውራት ነው የመጣው መልአክ ራስ ገርመው። እቺ ኢየሱስ ተነስቷል ለማለት ስትሮጥ ኢየሱስ መቃብር ጋር ቆመን እያለ ምን ተፈጠረ? ፈርተና በርት ምን ሆነ? መጡ ሊወስዱት ብርቱ መልአክ ወረደ አሎች ለናናና ቀያፋ። እሺ አተም የለ ያየለ በሙሉ ገለል አድርጎ ቁጭ አለ ላይ መሰከተተተቹ ማለያችን ሙታ መልሰራ ሽቶ ወደ አልቀባችሁ ነው የለማ። ከዛ ሂጂና ለነ ጴጥሮስ ንገሪያቸው ተነስቷል። ማርያም ስትሮጥ መልአኩ ሰጠኝ ወደ እናንተ ያቱን እንደዛ ኢየሱስ የተነሳበት መቃብር አካል መልአክ ተመጣ ሄደ። ሌላ ደጋ አንድ ወርዱ መተ ይሄው የነገርኩት ነው። ስለዚህ ሄደው ሊያወሩ እንዳያወሩ ገንዘብ ሰጥቷቸው አይደለም በቂ ማለት ምን ማለት መሰለህ ብለው ምን ያህል ነስታችሁ ይሄን ያሲ ጨምር እጥፍ የኢየሱስን መነሳት ላለማውራት እንደተነሳ አወቁ። እነዚህ ብቻ አይደለም ያወቁት ፈሪሳውያንና ሊቀ ካህኑ ኢየሱስ ከሞት እንደተነሳ አወቀ። መልአክ መጥቶ ድንጋይን ከባለለ ቀጥሎስ የለም ኢየሱስ ውስጥ እና ተነስቶ የነገሯቸው ባይዘወይ ማርያም ለነ ጴጥሮስ የነገረችውን ዜና ነው የነገሯቸው። እነ ጴጥሮስ እየዘለሉ ወደ መቃብር እንዲመጡ ያደረጋቸውን ዜና ሊቀ ካህኑ ሰምቷል ባይዘወይ
መወራቱ አይቀርማ። ከሞት የተነሳ ሰው አግኝታ አንተ ራሱ መቼስ ከዛ በኋላ ሐሴት ነው እያላችሁ አውሩ ስላሏቸው እየዞሩ አውሩ የሚል ቃል አለ። አልተነሳም ሰርቀውት ነው ብላችሁ አውሩ። ሐሰት ይፈጥራል። ከእውነት ጋር ሳይድ የሚያደርግ እግዚአብሔር ብቻ ነው። ተነስቷል ይሉ ሲሉ እነ ጴጥሮስ ቀድመው እግር በእግር ተነስቶ አይደለም ተሰርቀው ነው። እኛ ነበርን ጠባቂዎቹ። ሌሊት መጣው ወሰዱት፣ ሰረቁት። ትንሽ ሸለብ ሲያደርገው ወሰዱት። ጴጥሮስ መጣ፣ ኢየሱስ ተነስቷል ብቻ አይደለም ያለው ትንሣኤውን በታላቅ ኃይል ለምን መሰለ አየው ተነስቶ የኋለኛው ስህተት እንዳይደስ አይደለም። ሊደበቅ አይችልም። መሞቱ አልተደበቀም። መነሳቱ መደበቅ አልቻለም። እግዚአብሔር ከሰማይ በምልክቶችና በተአምራት ያጸና ነበር። ተነስቷል ሲሉ ያጸናል በምልክት። ኢየሱስ ሕያው ነው ሲሉ ሰዎች ይድናሉ። ሕዝብ መጥተው ወንድሞች ምን እናርግ ታዲያ ይላቸዋል። በጌታ በኢየሱስ ክርስቶስ እመኑ፣ ንስሐም ግቡ፣ ተጠመቁ፣ የመንፈስ ቅዱስ ስጦታ ተቀበሉ ይላል። 3000 ሰው በአንድ ቀን እግዚአብሔር ከሰማይ እያስተጋባ የሚናገረው ድምፅ የለም። ሌላ ድምፅ የለንም። ኢየሱስ ተነስቷል። የተሰቀለውን፣ የተቀበረውን፣ የተነሳውን ለመጀመሪያ ጊዜ አሕዛብ እኛን ቆርኔሌዎስ ቤት ሲሰበክ ኢየሱስ ከሞት ከተነሳ በኋላ ለሁሉ ምስክሮቹ ለምንሆን ለእኛ አልፏል። አንዴ አይደለም ማለት አለፍ እያለ እና ሁሉም ሰው አላየም። እና ለነማ ለምስክሮቹ ኢየሱስ ተነስቶ አይተዋል። አብሮ ነበር። አሳ ጠብሶ ባህር ዳር ጠብቆኝ እንደውም እኛ ለማጥመድ ስንደርስ አሳ ከየት እንዳመጣ እናቅም። የተጠበሰ አሳ ሰጠን። ልጆቼ ሆይ ብሉ አላቸው። ልጆች ብሉ ወዳጆቼ ነበር የሚላቸው ወንጌላት ላይ። ጴጥሮስን ብትንትኑን አውጥቶ ነው የሰራው ኢየሱስ። ብትንትኑን ነው አውጥቶ ሂድ አንተ ሰይጣን እያለ ምኑም እንደማይገኝ ብትንትን ያደረገውና ከዛ ይተበትኖ ሊቀርፈስ ኢየሱስ ሲሰድ የሚያገኘው ጴጥሮስ ተቀጥቶ ሰይጣንም ሲሰድ ባይዘው ጴጥሮስ እንደሚያገኝ ይሁዳን መጨረሻ ላይ ነው ያገኘው። እንዲህ ሲልክ ጴጥሮስ እንደሚያገኝ ለዛ እኮ ሰይጣን አለው እንደ ስንዴ ሊያበጥር 12 መሃል እሱን ነው የሚያገኘው። ታውቃለህ ሰይጣን ብትንትን አድርጎት በኋላ ላይ መጨረሻ ላይ ወደኛ አጥንት ውስጥ ኢየሱስ ታውቃለህ ለጴጥሮስ ነው ለሌላ ሰው ምን ይሰጣል? ቸርችን እኮ ለጴጥሮስ እኮ ይሰጣል። በጴጥሮስ ስብከት እኮ ነው ቸርች ኤግዚስት ያደረገችው። ማለት የመጀመሪያ ቸርች መሬት ላይ የቆመች ኢየሩሳሌም ቸርች በጴጥሮስ ስብከት እኮ ነው የቆመችው። ለመጀመሪያ ጊዜ አይሁድም አሕዛብም መንፈስ ቅዱስ ጥምቀት የተቀበሉት በጴጥሮስ እጅ። ቁልፍ ሰጣት። እዚህ የዘጋውን እዛ ዘጋል፣ እዚህ የከፈቱት እዛ ከፍተዋል። ለምን ተወል እና ጴጥሮስ ሲቆም ጴጥሮስን ባይዘው የኢየሱስ የትንሣኤ ስብከት ላይ ማንም ሰው አይችልም። ጴጥሮስስ አይተነዋል። እኛ ምስክሮቹ ለምንሆን ተገለጠ። ኢየሱስን ነክቼዋለሁ ይላል ሲሰብክ በጣም ቦልድም ድርቅ ያለ አይነሳው ቤንዳ ያደርግልን እድል አይሰጥም። ሲሰብክ ሩም የለውም። ሲሰብክ ሌላ ነገር ማሰቢያ እድል አይሰጥም። ወሬው በተመዛበት ሰው ሁሉ ኢየሱስ የሚሉት ሰውዬ ሬሳውን ሰረቁ እና ሐዋርያት በሚልበት ሰራቂዎች ናቸው የተባሉት መጡ። ሊሰብክ ሰረቃ ነው አይደል? ተነሱ ምን ማረጋገጫ አለ ሲሉት እኔ አይደለም ያስነሳው አባቱን ያስነሳው እግዚአብሔር እኔ ነኝ ያስነሳው ብሎ በምልክት ያዘ። እነዛ ትላንትና ወሬ የሰማ ህዝብ ሁሉ እጁን አንስቶ ቤተክርስቲያን ከኢየሱስ ውጭ እውነት የለም። ከወንጌል ውጭ እውነት የለም። ምንም ነገር ውሸት፣ ወንጌል ብቻ ነው እውነት። ምንም ነገር ያልፋል፣ ወንጌል ብቻ ነው የዘላለም። ኢየሱስ ክርስቶስ ተነስቷል። በመንፈስ ቅዱስ ብርሃን በልባችን ውስጥ ማህተም የርስታችን መያዣ አለ ልባችን። ኢየሱስ ተነስቷል። ኢየሱስ መነሳት ላይ ብቻ አይደለም መመለሱ ላይ የሚዋሽ ውሸት አለ። አይመጣም የሚሉ ዘባቾች ይላቸዋል። ሁለተኛ ጴጥሮስ ላይ መቼ ይመለሳል? አይመለስም። እነሱ ቀናቸውን የሚጠብቁት እግዚአብሔር ይፈርድባቸዋል ነው የሚለው። እንደውም ሁለተኛ ጴጥሮስ ይፈርድባቸዋል፣ እንደወደቁት መላእክት ይፈርድባቸዋል። እናንተ ግን ነቅታችሁ ጠብቁ። በኢየሱስ መመለስም ላይ ይዋሻል። ኢየሱስ መጥቶ የምድርን መሰረት አነቃንቆ ተራሮችን ከመሰረታቸው ላይ አፍርሶ የሚወዱትና የሚከተሉትን ከምድር ላይ ነጥቆ እውነተኛነቱን በብርሃን ታይቶ ያረጋግጣል። ምንም አይነት ጉልበት የጌታ የኢየሱስ ክርስቶስን መነሳት ይደብቀው አልቻለም። ገንዘብ ሊደብቀው አልቻለም። ብር ከፍሎ የሊቀ ካህናቱ ጉልበት ሊደብቀው አልቻለም። የሮም ነገስታት ጉልበት ሊደብቀው አልቻለም። የኢየሱስ መነሳት ሮም መንግስቷ የለም። የኢየሱስ ትንሣኤ ግን ዛሬም ሰዎችን እያዳነ የኢየሱስ መነሳት እውነት ሆኖ ለዘላለም ይኖራል።